ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁኝ። እንግዲህ ተወዳጅ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ዳጣ ከቤት ወጥታ ነበረ። እንዲሁም ደግሞ የዲኤን ምርመራውን ደግሞ ሰላምዬ ለአቶ ደረጀ እንደሰጠችው ተመልክተናል ማለት ነው። እናም አቶ ደረጀ በቃ ስመጣ አየዋለሁኝ አሁን ወደ ውጭ ልወጣ ስለሆነ በሩን እንድትከፍችልኝ በማለትም ሰላምን እንግዲህ ይሄንን ይላትና ወደ ውጭ ወጥቶ ነበረ። ዳጣን እንግዲህን ሲያገኛት ለምንድነው እንደዚህ ያደረግሽው? ለመሆኑ እንደዚህ ይደረጋሉ? በማለትም እንግዲህ ሲቆጣት አባዬ እኔ የሆነ ነገር ስትናገረኝ በጣም ከፋኝ እና ደግሞ በዚህ በጨለማ ልምጣ ስትለኝ የሌለ ነው ደስ ያለኝ እያለችም ዳጣም እንግዲህን በጣም ደስ ብሏታል። በጨለማ አባቷን ሊፈልጋት ስለመጣ ማለት ነው። ንገሪኝ እስቲ ምንድነው የሚያጣላችሁ? የማኖራችሁ እኔ ምን አጎደልኩባችሁና ነው የምትጣሉት? የምትጣልበትን ነገር ንገሪኝ እስቲ ምንም ነገር ሳትደብቂ። የማይፈታ ችግር የለም ዳጣ ምንም ነገር ሳትደብቂ ንገሪኝ ይላታል። በዝም ብሎ ነው በውሃ ቀጠነ ነው የምንጣለው ትላለች። አይ ዝም ብሎ በውሃ ቀጠነማ አይደለም ንገሪኝ የተጣላችሁበትን ይላታል ማለት ነው። እሷም እንግዲህ ከዛ ከቤት እንዲወጣላት ነው የምትፈልገው። ምናልባት እኮ እህቷ እንዳልሆንኩኝ ስላወቀች ይሆናል። ለምንድን ነው ወይ እህቷ እንደሆንኩኝ ወይ ብታቅ እኮ ቢያንስ ይሻል ነበረ ስትልም ደረጀ የማይሆን ነገርና የማይገናኝ ነገር አታውሪ፣ እንደዛ አይሆንም፣ ጊዜው ሲደርስ ነው ሁሉም ነገር መታወቅ ያለበት ይላታል። ቆይናና ጊዜው መቼ ነው አባዬ? ጊዜው ስትል በዛ ላይ ደግሞ እናቴን ማወቅ አለብኝ ስትልም ዳጣ ተነጋግረን የዘጋነውን ነገር ከእንደገና ልታነሽ ነው ስትል ይላታል ማለት ነው። ይኸው እኔ እናቴን ስል እናቴን ሳላገኛት ብቀር እድሜ ልኬን ነው ስወቅስህ የምኖረው። ጊዜን እኮ ጊዜ ወልደዋል፣ ነገ ሌላ ቀን ነው አባዬ፣ ስለዚህ ባከን ንገሬ ብትለውም ደረጀም አይ ነው አሁን መናገር የለብኝም፣ ቆይናና ተረጋጊ፣ ሁሉም ነገር በጊዜው ይሆናል፣ አሁን ወደ ቤት መሄድ አለብን፣ ቀበርቶሽን ሰሪ ይላታል ማለት ነው። እንግዲህ ወደ ቤት ይመጣሉ። ኤቢ ደግሞ ወደ እናቷ ጋር ትሄድና በቃ ሄደ ሊያመጣት ትላለች። አዎ ሄዷል ሊያመጣት። ይሄኔ እኔ በሆን ኖሮ እኮ አይነቃነቅም ነበር አላለች። እፍ ኤቢ እፍ አደረቅሽኝ እኮ ትላታለች። ከምሬ ነው ማየ፣ እኔ በሆን ኖሮ እንደዚህ ሄዱ አያመጣኝም ነበረ ስትልም ለማንኛውም ይኸውልሽ አንቺ ጥፋተኛ ነሽ፣ ጥፋተኛው አንቺ ነሽ፣ ግን አባትሽ በጣም ነው የተናደደው። ስለዚህ መልስሽን ብታዘጋጅ ወይም ሄደሽ ብትተኝ ይሻልሻል፣ ነገ ጠዋት ንደቱ ሲበርድለት ብታገኙ ይሻላል ትላታለች ማለት ነው። ኤቢም እንግዲህ ሌላም ጥያቄ ስትጠይቃት ሂጂ ውጭልኝ እኮ አልኩሽ እያለች ማርታ ከዛ ከቤት ታስወጣታለች ማለት ነው። እንግዲህ ከዛ ከቤት ታስወጣትና በነጋታው አቶ ደረጀ ኤቢንም እንዲሁም ዳጣን ጠርቶ ያናግራቸዋል ማለት ነው። ውሃም እንግዲህ ተከትላ መጥታ ነበረ። ውሃ አንቺ ሂጂ ይላታል ማለት ነው። እንዴ ለምንድን ነው ምን ልታደርጋቸው ነው እያለች ነበረ ውሃዬ ማለት ነው የኔ እናት። ከዛ እንደዛ ስትል ዳጣ ልንገረፍ ነው ሂጂ ውጪ አመልጭ ትላታለች። ውሃም እንግዲህ እውነት ይመስላትና በሩን ትዘጋና ትሄዳለች። አቶ ደረጀ ቆይ ምንድን ነው የሚያጣላችሁ ንገሩኝ እስቲ ይላታል። ዳጣ እንግዲህን እኔ ምንም ነገር አልተጣላንም እኮ አባዬ፣ እኔ እንጃ ዝም ብሎ በውሃ ቀጠለ ነው፣ እኔ በጣም ነው የምወዳት ስትልም እንግዲህን ኤቢ ደግሞ ያው የውሸትን ትደረድራለች እና የዱርዬ ልጅ ዱርዬ እኮ ነች፣ ስለዚህ እኔን ነው ማመን ያለብክስ እኔ ልጅህን ነው ማመን ያለብህ ወይስ እሷን ነው ሲል ከዛ ሁለታችሁም ልጆች ናቸው፣ እሷ ልጅህ አይደለችም ነች ይላል። ልጅህ አይደለችም እንዴት አወቅሽ ይላታል። አይ ልጅህ አይደለችም ትለዋለች ማለት ነው። እሷ እኮ ዱርዬ ነች፣ የጎዳና ልጅ እኮ ነች ሲላትም እንግዲህን አዎ ዱርዬ ነች ይላታል ማለት ነው። እና እንደዛ ሲላት እንግዲህን ዳጣ በጣም ይከፋታል። ምስኪን በጣም ነው ያሳዘነችኝ። ዳጣዬ እንግዲህን አንገቷን ቀርቀረት አድርግና በጣም ትደነግጣለች። ኤቢም እንግዲህን አባቷ ያመናት መሰላት የውሸቷን በላይ ስትናገር እንግዲህን ስለ ወርቁ ልትናገር ነበረ። ስለ ወርቁ እንግዲህን ራሷ ሰርቃ አባቷ ያንን ውሸቷን እንደደበቀላት ታውቃለችና የውሸቷ እንግዲህን ያወራችው ነገር ውሸት ሁሉ መሆኑን እንግዲህን አባቷን ቢሆን በወርቁ አውቆባታል ማለት ነው። እና ዳጣን እንግዲህን ሂጂ አንቺ ውጪ ይላታል። ዳጣን እንግዲህን ያስወጣና ኤቢን ለብቻዋ ያናግራታል ማለት ነው። ለብቻው እንግዲህ ሲያናግራት ይኸውልሽ
አንቺ አሁን ላይ ጥሩ ካልሆንሽ ነገ ጠዋት ለባለሽም ጥሩ አትሆኝም፣ እንዲሁም ለሀገርም ጥሩ አትሆኝም። ስለዚህ ዛሬ ትንሽ ነገር ብለን የምንሰራት ነገር ነች ለነገ የምትጠቅመን። ዛሬ ከሰማሽ ስሚ፣ ዛሬ ካልሰማሽ ነገ አባዬ ብትይኝ አታገኘኝም እሺ እያለም እንግዲህ እየመከራት ነው። አባዬሽ ይቅርታ እያለችም ትገኛለች ኤቢ ማለት ነው። እና ደግሞ ከዛሬ ቀን ጀምረሽ በዚች በልጅ ላይ አንድ ክፉ ነገር ብትናገሪ ከዚህ ከቤት ነው ማስወጣሽ። እንደውም አንቺ በቀበርቶ መገረፍ ነበረብሽ። ቆይ አንቺ ምክር ነው እንጂ በዚህ እድሜሽ እንዴት በዱላ እንትን ትያለሽ? እያለም እንግዲህ ደረጃም እንግዲህን ያው የአባትነት ምክሩን ይመክራል ማለት ነው። ኤቢም እንግዲህን ብትቀበለውም ባትቀበለውም ለጊዜው እንግዲህ እሺ ብላለች። አባዬ ይቅርታ እያለች ነው። ኤቢ እንግዲህን አወድሩዬ ነኝ ስላላት እንግዲህን ደረጀ እንዴት አላመነኝም አባቴ እንዴት አላመነኝም በማለትም በጣም ስለከፋትና ውስጧ ስለተበሳጨች ደረጃ ላይ ሆና እንግዲህን እያለቀሰች ነበረ ማለት ነው። ስታለቅስ እንግዲህን ዳጣ ውሃዬ እያባበለቻት ነበረ። አይዞሽ አባዬ እኮ ሁላችንንም እኮ ይቆጣናል፣ ደግሞ አንቺ ካለቀሽ እኔም አለቅሳለሁ እያለችም እንግዲህን እንትን እያለቻት እያባበለቻት ትገኛለች ማለት ነው። ከዛ በፊት እንግዲህን ናታን ክፍል ሄዳ ነበረ። ውሃዬ ስትሄድ ናታን ካርታ ሲያምጪ ወይ እዚህ መጽሐፍ ላይ ችክል ብዬ ደህና መጥተሽ እንትን አልሽ እኔ ካርታ እንጫወት እያለም ካርታ እያመጣ ነበረ። ውሃዬ ደግሞ በጣም ደብሯታል። ምን ሆነሽ ነው ሲላትም እንግዲህ አባዬ ኤቢንና ዳጣን ሊገርፋቸው ነው በሩን ዘግቷል እያለች ነበረ። ምን ማለት ነው? አዎ እየገረፋቸው ነው እያለች ነበረ። ይኸውልሽ በአባትነት መካከል ሄደ ያገላገላቸው እንደስትለው በአባት መካከል አይገባም። አንቺም ካጠፋሽ እንደዚህ ትገረፍ ያለሽ፣ ስለዚህ እንዳታጠፊ ሲል እኔ አልገረፍም ሲጀመር አላጠፋም ትላለች። አንቺ እኮ በግነሽ ምን ታጠፊ ያለሽ እያለም ናታን እንግዲህን እንትን ይላታል። ካርታውን አምጪ እንግዲህን እያለት እያለ እሷም የሆነ በድብርት እንትን እያለች ነበረ። ምንድነው ጨዋታ የምትችይው ሲላት እንጀራ በወጣ አላለችም። ከዛ እንደዛ ስቲ የሚበላውን አዎ ይህንን ጨዋታውን ሳልፈልግ ልታጫውቺ ነው፣ እውነትም አንቺ በግነሽ እያላት ነበረ ማለት ነው። እና አቶ ደረጀ እንግዲህ ይመጣና ዳጣን ነይ ወደ ሆነ ቦታ እንሄዳለን ይላታል ማለት ነው። ዳጣዬም እንግዲህን እሽትልና ትከተለዋለች። ኤቢ ውሃ እንግዲህን ዳጣ አትሄጂ አባዬ ሊገርፍሽ ነው እያለቻት ነበረ። ምንም ችግር የለውም ውሃዬ ደግሞ የትም አልሄድም ተመልሼ እመጣለሁ፣ አባት ቢገርፍም ቢቆጣም ሁሌም ትክክል ነው እሺ ብላት እንግዲህን ትሄዳለች ማለት ነው። እና ሲሄዱ እንግዲህን ይሄዱና ያወራታል። አልቅሰሻል አይደለ ይላታል። አዎ አላለቀስኩም ትላለች። በመጀመሪያ አልቅሰሻል ይላታል። አዎ አልቅሻለሁ ምክንያቱም ስላላመንከኝ ትለዋለች። ይኸውልሽ እኔ እኮ ስላላመንኩሽ አይደለም፣ እኔ አንድም ጥፋት ቢኖርብሽም አንቺ ምንም ጥፋት የለብሽም፣ አንድም ጥፋት ቢኖርብሽም በምሽት ቤቱን ጥለሽ መውጣት ነው፣ ቢያንስ እኔ እስከምመጣ መጠበቅ ነበረብሽ ይላታል ማለት ነው። እና እንደዛ እንግዲህ ሲላት ኤቢ ጥሩ ሙድ ላይ አይደለችም፣ ከጊዜ ወደ ጊዜ ጸባዋ እየተቀየረብኝ ነው፣ ስለዚህ ኤቢ ማለት የአብራብ ክፋዬ ልጄ ማለት ነው፣ ስለዚህ ላጣት አልፈልግም፣ ስለዚህ ካንቺ የሆነ ነገር ስታጠፋ እራሱ ስትናገርሽ ንገሪ ይላታል ማለት ነው። አይ እኔ እንኳን እንደዚህ ማሳበቅ የሚባል ነገር እንኳን አልወድም ስትል እንግዲህ ይሄ እኮ ማሳበቅ አይደለም፣ ማሳበቅ ሳይሆን ይሄ እውነትም እየረዳሽ ነው በማለትም እንግዲህ ይነግራታል ማለት ነው። ውሃም እንግዲህ ዳጣም እንግዲህ እሺ በቃ ብላ በዚህ በደረጃ ሀሳብ ተስማምታለች። ከሰላምዬ ጋር ተቀምጠው እንግዲህ ሲያወሩ እኔ ምልሽ ዳጣዬ ትላታለች፣ በባለፈው ማበጠሬን መለሽልኝ እንዴ ትላታለች። ወይ ኤቢ እኮ ይዛለት እኮ መታ ገና ሳላበጥር እኮ ነው እወድሻለሁ ምናምን አትወጂኝም እያለች ለዛ የወሰደችብኝ። እዚህ ጋር የተረዳሁን ነገር ቢሆን የሰላም ማበጠሪያው የሰላምዬ ስለሆነ ማለት ማበጠሪያው ላይ የሰላምዬን ጸጉር ወስዳ ይሆን የዲኤን ምርመራ የተደረገው ወይስ ምንድነው? እኔ የዲኤን ምርመራ ውጤቱ መቀያየሩ ግራ ነው የገባኝ። እኔ ሳስበው የሰላምዬን ጸጉር ወስዳ መሰለኝ እንግዲህ እና እንደዛ እያለች ነበረ። ምን አዎ እንደዛ ገና ሳላበጥር እኮ ወስደዋለች ስትላታለች ማለት ነው። እንዴት ሆኖ ስትላት እንግዲህ መቼም የኔ መሆኑን ማለት ሰላም እንግዲህ ጥያቄ ፈጥሮባታል። በባለፈው ጸጉርሽን ልትቆርጥ ነበረ ደረስኩባት፣ ዛሬ ደግሞ ማበጠሪያሽን ይችሪ ግን በሰላም ነው ትላታለች።
እንዴ ምኑ ማበጠሪያው? አዎ አይ በቃ ልታበጥርብን ነው ትላለች ዳጣ እንግዲህ ምንም ነገር ስለማታውቅ እና እንደዛ ስትላት አይ እኔ እንኳን እንደዚህ በሰላም አይመስለኝም። ለማንኛውም ጋሼ ተቆጥቷታል ብለሽ እንዳትዘናጊ እሺ። እና ደግሞ ማበጠሬን ተቀብለሽ እንድታመጭልኝ ትላታለች። እሺ ሰላምዬ ተቀብል ያመጣልሻለሁ እያለቻት ትገኛለች ማለት ነው። ግን እኮ ስለ ልጅነትሽ ምንም ነገር አልነገርሽኝም፣ እነግርሻለሁ ብለሽ ነበር እኮ ትላታለች ማለት ነው። እና እንደዛ ስትላት እንግዲህ አይ ምንም ነገር የለም ስለ ልጅነቴ ቢያንስ ባይሆንስ ስለ አንቺ ነገር ትላታለች። አይ አልናገርም አንቺ ካልነገርሽኝ ትላታለች ማለት ነው። እና ውሃና ደግሞ ምጥን እንግዲህ ተቀምጠው እኛ ቤት እኮ ትልቅ ፍሪጅ ተገዛ፣ በባለፈው እኮ የክፍላችን ተማሪ እንትን ሰጥቶኝ ዳጣ ነጠቀችኝ እያሉ እንግዲህ ያው የቤታቸውን የልጅነታቸውን እያወሩ ነው ማለት ነው። እና ዳጣዬ እንግዲህ ይችን አቶ ወይዘሮ ማርታን እንግዲህ የሆነ ጥያቄ ጠይቃታለች ማለት ነው። በመጀመሪያ ያው ከሰላምዬና ዳጣ እንግዲህ ተቀምጠው የሆድ ሆዳቸውን እያወሩ እያለ ምን እያወራችሁ ነው? ልክ እንደ እናት እንዳንድ ልጅ አፋችሁን ገጥማችኋል ትላለች ዳጣ። እንግዲህ እናትና ልጅ እንመስላለን እንዴ በማለትም ትጠይቃታለች ማለት ነው። አዎ በጣም ነው የምትማሰሉት ትላለች። እትዬ ምግብ ላምጣለት ስትል አይ ምግብ እንኳን አሁን በቅርብ ነው የበላሁት። እሺ ሻይ ስላፍላ? እሱ ባይሆን እሱ ይሻላል ትላታለች ማለት ነው። ሰላምዬም እንግዲህ ሻይ ለማፍላት ወደ ኪችን ትሄዳለች። እና ወደ ኪችን ስትሄድ እንግዲህ ማርታ የሲሳይ ቀበጥ እንዴት ነሽ ታዲያ ትላታለች። እና ግን ደግሞ ሲሳይ ይደውላል እንዴ? ሲደውል ሰምቼው አላውቅም ስትል አይ እሱ እኮ አይደውልም። ለምን? ምክንያቱም ሚስቱ እንዳታውቅበት ነው መሰለኝ ምናምን ይላል። ብታውቅማ አቶ ሲሳይን አለቀውም ነበር እያለ እኔ የምልሽ እትዬ አንቺ ብትሆኝ ግን ምን ታደርጊያለሽ? ማለት አንቺ የሲሳይ ሚስት ብትሆኝ ምን ታደርጊያለሽ? ትላታለች። ምን ማለት ነው ስትል ለምሳሌ ደረጀ እኔን ከሌላ ወለደኝ እንበል አንቺ ምን ታደርጊያለሽ ስትልም ወይዘሮ ማርታ እንግዲህ እኔ በክብሬ የምደራደር ሰው አይደለሁም እያለችም እንግዲህ ይህ ትዳር ያበቃል እንጂ እያለች ትነግራታለች ማለት ነው። ትዳራችሁን ልትፈች? አዎ እፈታዋለሁ፣ በክብሬማ በጭራሽ አልደራደርም። ይኸውልሽ ዳጣ ባልሽን ተንከባከቢው፣ ወደጂው፣ አክብሪው። ከዛ በተረፈ አንቺ ጋር ባንቺ ላይ ሴት ከደረበ ምንም ባለማንገራገር ታዩ ብላ እንግዲህ ትነግራታለች ማለት ነው። እና ዳጣዬም እንግዲህ አንቺ ግን አደገኛ ሴት ነሽ ትላለች። እና እንደዛ ስትል እና ታዲያ እያለችም ወይዘሮ ማርታም የልብ ይሰማታል ማለት ነው። ምስኪን እና እንደዛ ስትላት እንግዲህ አንቺ ግን በጣም ስማርት ነሽ እንዲሁ ከተማሩት እኩል ነው ጭንቅላትሽ እያለችም ትነግራታለች። እና እንደዛ እያወሩ እያለ እንግዲህ እናም ለወደፊት እዚህ ተከረምሽ ትምህርትሽን ትማሪያለሽ ትባላለች። ዳጣዬም እንግዲህ የሌለ ደስ ብሏታል። አቶ ደረጀ ደግሞ ምጥንንና እችን ውሃን እንግዲህ ወደ ቤት ይዞ መጥቶ ወረቀቱን እንግዲህ ውሃ እያጀሬት ወደ ቤት ይዘው ገብታለች። አቶ ደረጀም በስተመጨረሻ ያንን ወረቀቱን የዲኤንኤ ምርመራውን ከፍቶታል። እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? ቀጣይ ይዘንላችሁ እስከምንመጣ ባይ ባይ።